የኢትዮጵያ ፌዴራል ፖሊስ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን አስታወቀ። ሰላም ጤና ይስጥልን ውድ የሸገር 365 ዩቲዩብ ቻናል ተከታታዮቻችን እንደምን አደራችሁ? የዕለቱን ዜናዎች ይዘን ቀርበናል። አብራችሁን ቆዩ። የጤና ባለሙያዎች እያደረጉ ካሉት የስራ ማቆም አድማ ጋር ተያይዞ የኢትዮጵያ ፌዴራል ፖሊስ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን አስታወቀ። የኢትዮጵያ ፌዴራል ፖሊስ ባወጣው መግለጫ የጤና ባለሙያዎችን በቁጥጥር ስር ያዋለው ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል በመጠርጠራቸው መሆኑን ገልጿል። ተጠርጣሪዎቹ የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ብሏል። ፌዴራል ፖሊስ ይህን ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ፖሊስ ከጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ በሌሎች በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት አድርሰዋል ያላቸውን የህክምና ባለሙያዎች በቁጥጥር ስር መዋሉን መግለጹን ተከትሎ ነው። ሄልዝ ቮይስ ኢትዮጵያ የተሰኘ ድረገጽ በስም አስደግፎ ባቀረበው ዝርዝር መሰረት ከስራ ማቆም አድማው ጋር በተያያዘ ለእስር የተዳረጉ የጤና ባለሙያዎች ቁጥር ከ100 በላይ መሆኑን አስታውቋል። የስራ ማቆም አድማው ከተጀመረ ወዲህ በፖሊስ ቁጥጥር ስር ውለው የተለቀቁ 20 የጤና ባለሙያዎችም መኖራቸውን ጠቁሟል። ድረገጹ የታሳሪዎችን እና ከእስር የተለቀቁ የጤና ባለሙያዎችን ስም ዝርዝር የታሰሩበትን ክልልና ዕለት አስቀምጧል። በአገር አቀፍ ደረጃ የጤና ባለሙያዎች የስራ ማቆም አድማ ላይ መሆናቸውን ተከትሎ ሰኞ ግንቦት 11 ቀን 2017 ዓ.ም ረፋድ ላይ በጸጥታ አካላት ከመኖሪያ ቤታቸው ተወስደው የነበሩት አናቶሚክ ፓቶሎጂስት ዶክተር መሀሌት ጉሽን ጨምሮ በ9 ግለሰቦች ላይ ሁከትና ብጥብጥ ማነሳሳትና ከጸረ ሰላም ኃይሎች ጋር በመተባበር ወንጀል ተጠርጥረው ክስ ቀርቦባቸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ የቤተሰብ አባል ለመገናኛ ብዙሃን እንደገለጹት ዶክተር መሀሌት ጉሽ ሰኞ ግንቦት 11 ቀን 2017 ዓ.ም ረፋድ 5 ሰዓት አካባቢ 4 ኪሎ ባሻ ወልዴ ኮንዶሚኒየም ከሚገኘው መኖሪያ ቤታቸው በጸጥታ አካላት መወሰዳቸውን አስታውቀዋል። ፖሊስ ባወጣው መግለጫ ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያየ መንገድ ሰላማዊ የሕክምና ሂደትን በማደናቀፍ የህሙማንንና የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በመንግስት የሕክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተጓጎል አድርገዋል ሲል ከሷል። በዚህም የኢትዮጵያ ፌዴራል ፖሊስ 47 ተጠርጣሪዎች በመረጃና በማስረጃ በመለየት በቁጥጥር ስር አውሎ ምርመራ እያካሄደ እንደሚገኝ አስታውቋል። ህዝባቸውንና ህግ አክብረው አገልግሎት እየሰጡ ላሉ የጤና ባለሙያዎች ፖሊስ አስፈላጊውን ጥበቃ እንደሚያደርግ የገለጸው ፖሊስ ከዚህ ውጪ ሁከትና ብጥብጥን ለማስፋፋት በሚንቀሳቀሱ አካላት ላይ እየወሰደ ያለውን ህጋዊ እርምጃ አጠናክሮ እንደሚቀጥል አስገንዝበዋል። የጤና ባለሙያዎች የደሞዝ ጭማሪ፣ የጥቅማ ጥቅምና የተሻለ የስራ አካባቢ እንዲተገበርላቸው በመጠየቅ ከግንቦት 4 ቀን 2017 ዓ.ም ጀምሮ ሀገር አቀፍ የስራ ማቆም አድማ እያካሄዱ ነው። ከግንቦት 11 ቀን 2017 ዓ.ም ጀምሮም የኢትዮጵያ የጤና ባለሙያዎች ንቅናቄ ሙሉ በሙሉ የስራ ማቆም ጥሪ ማስተላለፉንና በአዲስ አበባና በክልል ከተሞች በሚገኙ አንዳንድ ሆስፒታሎች የህክምና አገልግሎቶች መስጠት ማቆማቸውን ገልጿል። የሚዲያ አካላት በ11 2017 ዓ.ም ማለዳ ላይ በ3 ዋና ሆስፒታሎች ማለትም በዳግማዊ ምኒልክ ሪፈራል ሆስፒታል፣ በዘውዲቱ መታሰቢያ ሆስፒታል እና የካቲት 12 ሜዲካል ኮሌጅ ሆስፒታል ባደረጉት ጉብኝት የአገልግሎት መስተጓጎል በስፋት ያስተዋሉ ሲሆን የተወሰኑ የድንገተኛ ህክምና ክፍሎች ብቻ ስራቸውን ሲቀጥሉ ለመታዘብ ተችሏል። 4 ሰዓት ላይ በዘውዲቱ መታሰቢያ ሆስፒታል ባደረጉት ጉብኝት በርካታ ሰዎች ከሆስፒታሉ ዋና በር ሲመለሱ ተመልክቷል። በሆስፒታሉ ውስጥ እንክብካቤው ቀደም ሲል ቀጠሮ ለነበራቸው ወይም ተከታታይ የህክምና ክትትል ለሚያደርጉ ታካሚዎች ብቻ ሲሰጥ ነበር። የምርመራና የላብራቶሪ ክፍሎች ባዶ የነበሩ ሲሆን በስራ ላይ የነበረ ምንም ሰራተኛ አልነበረም። ክፍት የነበሩት የድንገተኛ ክፍል፣ የወሊድና የጽኑ ህክምና ክትትል ክፍሎች ብቻ ነበሩ።
በየካቲት 12 ሜዲካል ኮሌጅ ሆስፒታል ጉብኝት ያደረጉ ሲሆን እንደ ኦርቶፔዲክስ፣ የነርቭ ሕክምና፣ ላቦራቶሪ፣ የውጭ ህሙማን፣ ኢንዶስኮፒና ፊዚዮቴራፒ ያሉ ክፍሎች አገልግሎት እየሰጡ እንዳልነበሩ ተመልክተዋል። አምነስቲ ኢንተርናሽናል አድማውን ተከትሎ በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው ሲል ገልጿል። የአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጠና ጽህፈት ቤት ግንቦት 7 ቀን በላከው መግለጫ የጤና ባለሙያዎች ላይ የተወሰደው እርምጃ ብቸኛው ክስተት ሳይሆን የሰብአዊ መብት ተሟጋቾችንና ጋዜጠኞችን ኢላማ ማድረግን ጨምሮ ባለስልጣናት በተደጋጋሚ ተቃዋሚዎች ላይ የሚወስዱት እርምጃ ሰፊ አካል ነው ብሏል። ድርጅቱ የጤና ባለሙያዎች የሀሳብን በነጻነት የመግለጽና ሰላማዊ እንቅስቃሴ በማድረጋቸው ባለስልጣናት እያደረሱባቸው ያለውን ማንገላታት እንዲያስቆሙና ዮናታንና ሌሎች በዘፈቀደ የታሰሩ ሁሉንም የሕክምና ሰራተኞች በአስቸኳይ እንዲፈቱ ጥሪ አቅርበዋል። የጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ ግንቦት 12 ቀን 2017 ዓ.ም በብሔራዊ ቴሌቪዥን ቀርበው የስራ ማቆም በማድረግ ላይ ባሉ የጤና ባለሙያዎች ዙሪያ በሰጡት አስተያየት ወደ ስራ ካልተመለሱ በስተቀር ሙያዊ ፈቃዳቸውን ይዘው ለመቀጠል አስቸጋሪ ይሆንባቸዋል ሲሉ አስጠንቅቀዋል። ዶክተር ደረጀ በአንዳንድ ተቋማት የጤና ባለሙያዎች በድንገተኛ ክፍል ታካሚዎች እያሉ ጥሎ መውጣትና ወላድ እናቶችን ጥሎ መውጣት የመሳሰሉ ተግባራት መፈጸማቸውን የሚያሳዩ ሪፖርቶች እንደደረሳቸው ተናግረዋል። ይቅርታ የማይደረግለት ስህተት ነው ብለዋል። ምክክር ከተደረገ በኋላ አንዳንድ የጤና ባለሙያዎች ተመልሰዋል ሲሉ የገለጹት ሚኒስቴር ዴኤታው ነገር ግን ውስን የሆኑ በተለይም ትምህርት ላይ ያሉ ሐኪሞችና ስፔሻላይዝ ለማድረግ በትምህርት ላይ ያሉ ሬዚደንቶች አልተመለሱም ብለዋል። በኢትዮጵያ የነፍስ ወከፍ ገቢ እየቀነሰ መምጣቱንና በአንጻሩ የዋጋ ግሽበት እየጨመረ መሄዱ ተገለጠ። የኢትዮጵያ ኢኮኖሚክስ ማህበር እንደ ጎርጎሮሳውያኑ ከ2001 እስከ 2023 የኢትዮጵያ ጠቅላላ ሀገራዊ ምርትና ምርቱ ለዜጎች የሚያስገኘው የነፍስ ወከፍ ገቢ እየቀነሰ እንደሄደ በጥናት ማረጋገጡን መግለጡን ሸገር ዘግቧል። ማህበሩ በተለይ ከአውሮፓውያኑ 2016 ጀምሮ የነፍስ ወከፍ ገቢ እየቀነሰ መምጣቱንና በአንጻሩ የዋጋ ግሽበት እየጨመረ መሄዱንና እንደገለጠ ዘገባው ጠቅሷል። የማዳበሪያ አጠቃቀም ከዓለም አቀፍ መስፈርት አንጻር ዝቅተኛ ደረጃ ላይ እንደሚገኝና በተጠቀሰው ጊዜ ውስጥ የግብርናው ዘርፍ ያገኘው ብድር 7.8 ከመቶ ብቻ መሆኑንም ተቋሙ ገልጧል ተብሏል። የጥሬ ዕቃ እጥረት፣ የኤሌክትሪክ ኃይልና የውሃ አቅርቦት እጥረትም ለአምራቹ ዘርፍ ፈተና እንደሆነ ተገልጧል። ግጭቶችም ኢኮኖሚው እንዲቀዛቀዝና ኢንቨስትመንት እንዲታከም ምክንያት ሆነዋል ተብሏል። የቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት ባደረገው ስብሰባ የሚከተለውን ውሳኔ አስተላልፏል። አንደኛ፣ ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ፣ ሁለተኛ፣ ብፁዕ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ ብፁዕ አቡነ ሕርያቆስን የሀዲያ ሀገረ ስብከት እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል ዘኮሎራዶን የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል ሚኒሶታን እንደያዙ ኮሎራዶን ሀገረ ስብከት እንዲመሩ፣ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እንባቆምን የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ፣ ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የጊቢ ቅዱስ ገብርኤልና የበዓታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ ወስኗል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ የተገኘ ነው።